ሰላም ሰላም ምርጦችዬ አለሁ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንደተለመደው ይህን ቻናላችንን ወይም ይህን ቻናል ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ዛሬ የምናየው አንድ ሀሳብ አለ። ይህ ሀሳብ ከዚህ በፊት በነበረኝ ቪዲዮ ስለ ማይክሮቺፕስ ወይም ደግሞ እጅ ውስጥ ወይም ግንባር ላይ ስለሚቀበረው ማይክሮቺፕስ በጥቂቱ ለማንሳት ሞክሬ ነበር። ዛሬ ደግሞ አንድ ነገር አስቤ፣ ታውቃላችሁ ጊዜው እየዘመነ እየረቀቀ ቀድሞ ከነበረበት እየተሻሻለ የዘመነ እየመሰለ ግን ፕሮሞሽን እየተሰራ ባለበት ወቅት ላይ እንዳለን እንረዳለን። ዛሬ መናገር የምፈልግበት ሀሳብ ወይም ኮንቴክስት ምንድን ነው ካላችሁኝ፣ ማይክሮቺፕስ እና ፋይዳ ወይም ደግሞ ዲጂታል መታወቂያ የቀድሞ አይደለም፣ ከ2 ዓመት ወር ከ3 ዓመት በፊት የወጣውን ዲጂታል የወረዳውን መታወቂያ ሳይሆን ብሔራዊ መታወቂያው ወይም ቁጥር የሚሰጥበት እንዴት ከማይክሮቺፕስ ጋር ተገናኘ ልትሉኝ ትችላላችሁ። አንዳንድ መረጃዎችን ስሰማ ጊዜው በጣም ከመዘመኑ የተነሳ መታወቂያም ኤቲኤምም አንድ ላይ ሊደረግ እንደሆነ እናውቃለን። ያ አንድ ሰው መታወቂያ ሲያወጣ ፕላስ ኤቲኤምን ይዞ ይወጣል ማለት ነው። ስለዚህ አንድ ሰው እንደ በፊቱ ወይም እንደ ቀድሞ 4 ኦር 5 ኤቲኤም አይደለም ይዞ የሚንቀሳቀሰው። በአንዴ መታወቂያ ሲያወጣ መታወቂያው ላይ ኤቲኤም ያለው መታወቂያ ማለት ነው። እንደ ኤቲኤምም ያገለግላል፣ እንደ መታወቂያም ያገለግላል። ይህ ወዴት እያደገ ይመጣል ካላችሁም፣ ያ ነገር ግዴታ የሆነና ፕሮሰሱ እየጨመረ እያደገ በመጣ ቁጥር ወደ ማይክሮቺፕስ የማያድግበት ምንም አይነት ሪዝን የለም። የስ መጽሐፍ ቅዱስ ሲናገር ካስታውሳችሁ የመጽሐፍ ቅዱስ ክፍላችን ላይ ኢሳያስ ላይ ሲናገር በመጨረሻው ዘመን አይደለም የሚለው፣ ሰዎች ሁሉም የሰውን ቁጥር ምን ያደርጋሉ? በግንባሮቻቸው ላይ እና በእጆቻቸው ላይ ምን ያደርጋሉ? ይገጥማሉ። እሱ ብቻ አይደለም፣ የተለያዩ ፊልሞች እየተሰሩ ነው ያሉት። አንደኛው ፊልም እንደውም አይምሯቸው ላይ ትናንሽ የምትባል በጣም ጥንጥ የሆነች ነገር በአይምሯቸው ላይ በሚያስቀምጡበት ወቅት አንድ ነገር ሀፕን ሲያደርግ እንመለከታለን። አይኖቻቸው ወደ ነጭነት ሲለወጥ እንመለከታለን። ያ የምር ይሆናል ወይ ካላችሁ፣ ሪያሊቲው ያ አይሆንም። ግን ሀሳቡና እቅዱ ምንድን ነው ካላችሁ፣ ሰይጣን ሳይተኛ የራሱን ሀሳብ ለመፈጸም የራሱን ድርጊት ለማከናወንና የራሱን ፐርፐዝ ለመፈጸም፣ ለዛ ደግሞ ዴቭል በጣም ይጠቀምበት የነበረው በቅርቡ ህይወቱን ያሳለፈው የካቶሊክ መሪ ወይም ደግሞ ሊደራቸው የነበረ ፍራንሲስኮ ይመስለኛል። እሱ ብዙ አብሶ ሌዝቢያን በመላው ዓለም እንዲበረከቱ የመጀመሪያውን ተጽዕኖ የፈጠረ ሰው። ይህን የሚያደርግበት ሪዝን ምንድን ነው ካላችሁን፣ ዴቭል የራሱን ኦፖርቹኒቲ እየከፈተ ብዙዎችን ወደ ጥልቁ እየሳበ ያለበት ጊዜ ነው። ስለዚህ ብዙዎቻችን የማናስተውለው ግን ዘመናዊነት የመርቀቅና የማደግ እየመሰለን ወደዛ እየቀረብን ያለ ነው። ፋይዳ መታወቂያ ማውጣታችን አንዳንድ ነገር እንድናስተውል እፈልጋለሁ። በጣም አይገርማችሁ? ስለ ፋይዳ ራሱ ህግጋት ወጥተዋል። በኢትዮጵያ መንግስት ላይ የወጡ ህግጋት ምንድን ነው ካላችሁኝ፣ በጣም ብዙ ነው የወጡት። የመጀመሪያው የተሳሳተ መረጃ በዛ በፋይዳ መታወቂያ ውስጥ የከተተ ሰው እስራት ብቻ አይደለም ከ10,000 ብር በላይ እንደሚቀጣ ይህን ሀሳብ ይነግረናል። ይህን ሀሳብ የሚነግረው ለምንድን ነው ካላችሁኝ፣ ዴቭል እያመቻቸ ወደ ራሱ ሀሳብ፣ ወደ ራሱ ዓላማ፣ ወደ ራሱ ፈቃድ። ስለዚህ
በየትኛውም ኢንቫይሮንመንት ላይ ወደ እግዚአብሔር እንድንቀርብ፣ ወደ እግዚአብሔር እንድንጠጋና ወደ እግዚአብሔር ፊታችንን እንድናዞር የእግዚአብሔር ሐሳብ ነው እላለሁ። እንደዚህ አይነት ተመሳሳይ መልእክቶች እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ።